ጥፍርን ማሳደግ የብብትና የብልትን ጸጉር ማሳደግ ምን ያህል ቀን ድረስ ነው የሚፈቀደው? 39ኛ ሐዲስ وعن أنس ابن مالك كأنس ابن مالك ተይዞ رضي الله عنه الله መልካም ስራቸውን ይወደድላቸውና ቃል እንዲህ አሉ وقيت لنا ለኛ እኮ ቀን ተቀመጠልን ቀን ተገደበልን وقيت لنا في قص الشارب ቀድሞ ቀመሰ የተባለችውን እቺ ከላይ ያለችው ከንፈር ላይ ያለችውን ጺም በመላጨት وتقليم الأظفار ጥፍርን በመቁረጥ ونتف الإبط የብብትን ጸጉር በመንጨት ወይ በመላጨት وحلق العانة የብልትን ጸጉር በመቁረጥ أن لا نترك أكثر من 40 ليلة ከ40 ቀን በላይ እንዳናሳድገው እኮ ታዘናል። أخرجه مسلم ኢማም ሙስሊም ዘግበውታል። አሁን ጥያቄው በዘመናችን ሴቶችን እያያችሁ ባይናችሁ ምን የሚያደርጉ ሴቶች መጥተዋል? ጥፍር የሚያሳድጉ ነቢዩ መሐመድ ምን ብለው ሲያበቁ ሰለላሁ ዐለይሂ ወሰለም ጥፍራችሁን ከ40 ቀን በላይ እንዳታሳድጉት አንድ ቆሻሻ ይይዛል ይሉ ይሆናል ሴቶቹ። አይ ጌጣችን እኮ ነው ቆሻሻ እንዳይዝ ደግሞ በቃ እናጸደዋለን ሊሉ ይችላሉ። ጥያቄው ግን ምንድነው? እሳቸው አስሉ ከ40 ቀን በላይ ጥፍር ሊያድግ አይገባውም ማለት ከዛ ጭራሽ ምን ላይ ደረሱ እህቶቻችን? አላህ ይመልሳቸውና የነሱ ማሳደግ አልበቃ ብሏቸው አሳድገው ጫፉን ይሞርዱታል። ጫፉን በደንብ ያለሰልሱታል። ምን ለማድረግ? ኤክስትራ ኔይል የሚባል ደግሞ መጣ። ትርፍ ጥፍር በሳንቲም ጥፍር ይገዛሉ። ጥፍር ይገዙና እንደ ኮቴ እላዩ ላይ ያስቀጥሉታል። ከዛ ሰው እንዳይነካቸው ልክ እንደሚበር ዶሮ ወይ ሊበር እንደተዘጋጀ ዶሮ እንዲህ ብለው ይሄዳል። ቦርሳቸውን እዚህ ጋር ያንጠለጥላሉ። ሰው እንዳይነካቸው እንዲህ ይላሉ። መንገድ ላይ ያላያችሁ የኛው ልጆች እቺ ሴት አሁን አልጋ ታነጥፋለች? አታነጥፍም። ካነጠፈች ይወድቅባታል። ጥፍር ልቃሳትላለች፣ ይወድቅባታል። የብል የሚለጠፈው ነገር በማሳደግ ምን ያህል ከሱን የተለያየ ቀለም ይቀባል። 39 እንዲህ ብለው እንደሚባለስ ታክሲ ተራማሪ ታያቸዋል። ከአነስ እቺ ሴት ቤተሰቧን ስራ ካረዳች እንዴት ነው ወደ አላህ ቃራው ስራቸው የተኛችበትን ብርቅ ካላነሳች እንዴት ነው ወደ አላህ ተቃራና? አሁን ጥያቄው ግን ለምንድን ነው ነብዩ ተዘገበላት ስትል ወቅ ይተራድ ፊኝ የቀራለው ሻሪ ስላልቀራች ቀድሞ ቀድመስ የቀራሰው እቺ ከላይ ያለች አላህ ፈር ላይ ያለች ነብዩ መታዘዝ እንዳለባቸው ይገባዋል አይገባው? ለማን መታዘዝ እንዳለባቸው እንኳን ስለማያውቁ ምን ያደርጋሉ? ወነት ፊልዕጢ የብብደ ሁለተኛ ጥፋ መንጨት ወይ በመላጨት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴትልትን ጸጉር በመቁረጥ ምን መታደር አንላቱ ፍራም አክራም እንድግመል 40 ለይለ ተበሉ ከ40 ቀን በላይ እንዳናሳልፍ የተፈጸመ ጸጉር ሰጥቶ አኻሱ ሙስሊም ምን ማድረግ ይቻላል? ዘግበውታል። እሱ እንደግመል ሻኛ ዘመናቸው ሴቶች እየፈረሙጣታቸው በዚህ በተለይ የሚያረቡ ሴቶች የትግሬ ሴቶች ናቸው። አላህ ይመልሳቸው። ምን ብለው የትግርኛ ባህል ነው ይለዋል። ጥፍራቸው ሳይተቀበለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተረገሙ ናቸው። እርገሟቸዋል። ቆሻሻ እንዳይዝ ደግሞ በቃ እናጸዳዋለን ሊሉ ይችላል ነገር የለም። ጥያቄው ግን ምንድን ነው? እሳቸው አሰውር ሰራቸው ነገር መውጣት ያድጋ አይገባውም ማለት ወንጉና ከዛ ጭራሽ ላይ ደረሱ ሁሉ የሚወጣው አላህ ይመልሳቸው። ከቤት ሲወጣ የነሱ ምን ያደረጋል? በቃ ይሄናቸው እንደዚህ በቃ እንደ ግማሽ የሚወርዱ ማጎፈር አይቻጫፉ ጭራሽ ያደረሱ ሴቶቻችን ምን ለማድረግ ብዙ ጸጉር የላቸው ነይል የሚባል ደግሞ መጣ። ማጎፈር ጥፍር የቃሳ ጥፍር ይሰነዘር ጥፍር ይገዙና ለኮቴ ላይ ወይ ያስከተል ጸጉር እንዳለ ከዛ ሰው እንዳይነካቸው በቃ ሁለት አንድ እንደሚበርድ ዶሮ አንድ ወይ ሊበርድ ሰፊ ጭንቅላት እንዲህ ብለው ይሄ አላህን ፈሪ ልብስ እንዲሆን ያስጋለጣሉ። ሰው እንዳይነካቸው ላይ ኮቴ ጭና ነው የነበረበት አይነበረባቸው። ታች ሴት አሁን አልጋታ ማጀራታቸው ላይ አታጥፉ ብቻ ነገር ጭንቅባታል እንዳይወድቅ ቃታ በስሱ ይሄዳል። አታጥፉ ይወድቅ በባሳ ይሄዱ የሚለጠፈው ነገር በማስቲሽ ተጋፋቸው ወድቃ ከዛ እሱ ነው የተፈጠረ ቀለም ይቀባሉ። እንዲህ ግብር የሚበርሰው ታክሲ ተራ ምናምን ታያቸው እናምራለን ብለው ሴት ቤተሰቧን ስራ ለማበላቸኛው እንዴት ነው ወደ አላህ ተቃረበው? የተኛችበት አዛቸው ምን ይላልነሳች እንዴት ነው ወደ አላህ ተቃረበው? አሁን ጥያቄው ግን ምንድነው? ይሄን ሁሉ ለምን ወንድ እንደያቸው መታዘዝ እንጂ አላህ ለፍራት እኮ እንዳልወር አለባበሱ ያስታውቃል። እኛ የቀራ ከዛ ራሳቸው ምናለች አቂዳ የቀራ ሰው ምን ማለት ነው? አላህ ካፊ እንኳን ነብዩ መታዘዝ እንዳለበት ይገባዋል አይገባው? አዎ ለማን መታዘዝ እንዳለባቸው አላህ ለማያውቁ ምን ያደርጋሉ? እንዴት ብሎ ነው እንጂ የሚበራግድልሽ? ወደ ሁለተኛ ጥፋታቸው ኢጃቡ አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴት ልጅ ሆና ሁሉ ጸጉሯን ምን መታደር ትፈራ አጎፍ ልጆች እንደግመል ሻገር በዚህም ዘመን ሴት በባትር ይሄ ምን አይነት ጸጉር ማሽ አላህ የተፈለገው ያለው ሰጥቷ ታስጃ ምን ማለት ነው? ራስዎ
እሱ እንደገና መውጫ ቀዳዳ እዚህ አናቷ ላይ ቤት ድረስ ይመጣል አይመጣም። በዚህ በተለይ የታወቁት ለትግርኛ ሴቶች ናቸው። አላህ ወርሳቸው መሄድ የትግርኛ ላይ ውሃ እንዳትደበልቁ ሰይጣን ስራ ነው። አንድ እናት ነብዩ ልጇን ወተት ታሳልፋለች። ከዛ የተረገሟቸው አለች እርገሟቸው አለች። የአሚር አልሙእሚኒን የሙእሚኖች መሪ ዑመር ይባላል አለች በሸሪዓት። እናት ምን አለች? ዑመር አይጉር ሴት ልጅ ምን አርጋ ይሞታል? የዑመር ጌታ ያይናልጉና የዑመር ጌታም ጉዳይ ሆነ ያየዋል። ዑመር ከቤት ሲወጣ ጀና ይደረግ ነው። ይህን ንግግር እየሰማ ልክ እንደ ግመል ሻገ ዑመር ማጎፈር አይቻል። ትልቅ ሰው ጭራሽ አሁን በመንደር ልጆቻችን ሂድና እዚህ ቤት ያሌላቸው ሴቶች የዑመር ጌታ የፈራችው ልጅ ቤቷ ድረስ የዑመር ልጅ ባለቤታቸው ላይ ሳክተው ይሄዳል። የማን አያት ሆና ተገኘች? የዑመር አልበቃዛት አንድ በጎና አንድ በጎ ሴቶች ሰፊ ጭንቅላታቸው አላህ ፈሪ ልብ እንጂ የሚያስፈልጋት ደግሞ ምን ብለዋል? አናቷ ላይ ኮተት ጭና መሄድ ነበረባት አልነበረባት? ከ40 ቀን በላይ እንዳታሳድጉት አጅራታቸው እንደ ጥፍር ያ ነገር ጭነው የብብትሽን ደግሞ በስሱ ይሄዳል። አሳድፊያ ላይ በባሳ ይሄዱ ለቤት አትወጣም ያለሱ ለከተጋቶ ይሸጣል። ተፈጥሯቸው ምናቸው ካሳደጉ ሁሉም ማሳደግ ነው አይደል? አሁን ጥፍርሽን እንደምታሳድግ የብብትሽን ጸጉር አሳድጊ። አላህና በሰለኛው አምለጽ ገበያለሽ የብብትሽን ሲሆን ራሳቸው ምን ይላልሽ? ገና ከቤት ስትወጪ የዲዮድራንት ከሌለሽ እንኳን አረ ሎሚ ይፈልጉ ሁሉ የሚያደርጉት ወንድ እንዳያቸው ነው። የሰይጣን ሰው እንጂ አላህ ሴቶች እኮ እንዳለ ያለባበሱ የተሳተፉ ከዛ ራሳቸው ምን ስለዚህ ለሴት ልጅ ውበቷ ምኗ ነው? አላህ ማለቷ ለካፊ እኛ ወንዶችን መስከር አይደለም እኛ ወንዶችን መስከርላችሁ የኛ ሚስቶች ሃይማኖት አብራቸው ስንኖር እንዴት ብሎ ወታቸው እየደከመ ነው አይደል? ያቺ ግን እና በየቀኑ አንድ ቀን ባደሩ ቁጥር እናከብራቸዋለን እናከብራቸዋለን። አንድናንተ ተወጣጣው አይደል? ጭራሽ ምንጭናት ምትሆን ተብሎ በዚህም ዘመን ሴት በባትሪ ይፈል መቀመጫቸው ያን እንደማያክል ይታወቃል። የሚሰሩትን እጥፍ ድርብ የሆነ ተራሰው ከባለስፖን ሞጫ ቀዳዳ ያደረግልህ ትልቅ መቀመጫ እንደላቸው ይመጣል አይመጣም። ከዛ ወንድ ይጣተላታል። ለማን በቃ ቅርጽ አላት ምናምን ወደ ዑመር ዘመን እንሂድ ሲሉበት ወተት ላይ ውሃ እንዳትደበልቁ አለማን ብድግ ብሎ ሊሄድ አንድና እሱ እዛው ልጇን ወተት ታሳልፋለች። ከዛስ ውሃ ጨምርበት አለቻች። ልጅ ምን አለቃና ድረስ አሚር አልሙእሚኒን የሙእሚኖች ምን እስረኛ ከልክሏል አለ። አላህን ካመጽ እናት ምን አለች? ባላህ አይንም አለች። የቁም እስረኛ ትሆናላችሁ ዑመር ጌታዬ ትሆናላችሁ። የዑመር ጌታም ጉዳይ ሆነ ያዋል። ዑመርም ደግሞ ሰበሩት ልንኮት ጀርባ ሆኖ ሸይጣን ወደ የሚወስዳቸው ሊያውቁ ይገባል። ዑመር በለኛ ያለበለዚያ ወንድ ልጁ ሂደች አሁን ያለችው ሴት ከምን ጋር ትገናኛለች? የዑመር ጌታ የፈራችው ልጅ ቤቷ ድረስ የዑመር ልጅ ባልሸጥ ነበር። ሱሐባ የማን አያት ሆና ተገኘች? የዑመር አብዱል አዚዝ ሰብሰብ አያትናቡና ሴቶቻችን በጣም ሊመከሰል ቀርጠው ዘግነው ይኸው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ምን ብለው አሸና የብብትን ጸጉር እኛን ያታለለ ቀንበረኛ ያሳድጉት አሉ አይደል? እቺ ባለስተ ጥፍርሽ የምትለብሰው የብብትሽን ጸጉር ያለፈ አስመስላ አሳድጊ ውስጥ ሚከራዛሱት ነገር ቤት አትወጣም ያለ አታለው የብልግናቸው ብልግናው ምን ደረሰ? አልተረዳችሁ? ድንግልናውን ካሳደጉ ሁሉም ማሳደግ ነው አይደል? ትዳር ጥፍርሽን እንደምታሳድግ ድንግልና የብብትሽን ጸጉር አሳድጊ አታሳድጊው። ድንግልና ገበያ ብቻ ነው የብብትሽን ሲሆን ከተደፈረ በኋላ ገና ከቤት ውስጥ ብቻ አስደፈረ ዲዮድራንት ከሌለው ታሳሉ የሚፈልጉ ተጠቀለ ይባላል። ይሄ ሁሉ የሰይጣን ሰራ እንዴት ቀርበኝ ምን ያደረጉ ያለችው የተሳተፉበት ጅብሪል ለማንስ ለሴት ልጅ ውበቷ ምን ነው አላህ ሰጥቷል። እኛው ንጽህና ይላ አሰረኛው ጭንስ ለማገባው ወንድ የኛ ሚስት ያለ ሃይማኖት አብረናቸው ስለነበ በፊት እንዳውበታቸው እየደከመ ነው አይደል? ነው ዛሬ ግን እና በየቀኑ አንድ ቀን ባደሩ ቁጥር እናከብራቸዋለን እናከብራቸው እንድባቸው ሊቀን እንደናንተ ተወጣጣ በዚህ በከተማ ጭራሽ ምን መጣ? ሴት ልጅ ሆነው ቀልባቸው ላይ ነው የሚባል አመድ የሚመቀመጫቸው ያን በማያክል ይታወቃል። የለጠፉ ሴቶች የሚሰሩት አድርገው ድርብ የሆነ ጥፋት ካፌ ገባለ ስፖንጅ ይለብሱና ሲበሉ ትልቅ መቀመጫ እንዳላቸው መንገድ ላይ ሲወጣሉ ያን ወንድ ይከተላል። ላያቸው ላይ የሆነ አይሳ ጻናት ተቀመጠ መላስ ይዘልበ ስፖንጁ ስለሚሰሩ ስትል ሰው ይሽ ብሎ ሊሄድ ሲል እነሱ እዛው መጥቷል አሉ። እንደዚህ ነው ሜሽ ሲባል የሰሙት ሰለላሁ ዐለይሂ ወሰለም ረግመው የለም ተው ላይ ተቀንድ ምትቀንድ ሴትዮና አላህ እንኳን መስቀንድ ባላ ምድር ላይ የቁም እስረኛ ትሆናላችሁ። እኔ ቅንድ ቤና ትሆናላችሁ ደምኩም አሉ። ተውነብሽ ምንድነው ያለዚህ ሴት ልጆቻችን ቀይም ኮተኩት ይገባል። ሂና ሸይጣን ወዴት እንደሚወስዳቸው ለነበር ይገባለች። ቀይ አለበለዚያ ቀይ ይመላሻው ይዘጋጅልኝና አሁን የሰራው ስራ ለአርባ ደቂቃ ቀረለች። ይስቢዩ መሐመድ በሰለላሁ ዐለይሂ ወሰለም ማለት የስተርፈተን ጸጉር ያላት ሲሸጥ የነበረ ሱሐባው ያሰምሩና እጃቸው ፕላስተር ነጩ ፕላስተር ይለጥ እጃቸው ታተቱት እሱ ሳይደርጡ ዘግነው ብልጠው ከዛ ለማረበት ይመለሳል። ማንገሸና እሺ
ፈለይሰ ተቀደሙ ሚን እኛን ያታለለ እንዴ ከኛ ይደሽባል እንዴ ያለሽ እቺ ባለስፖንጅ ታንት ልብስ አይደለም የሌላ አርገሽ ያላት አስመሰሰርቼ እዚህ ውስጥ አመሳሳይ ነገር አለ ከማን ጋር ነው መመሳሰል ይገላቸው ብልግና አሁን አላህ ከሚያምጹ ድንግልናው በዱርዬነት ታሰርክባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድንግል ተሸበሀ ቢቀውም ጥገና የሚያስፈልጉ ከሰዎች ጋር ስጋ ተረገሙ ከካህዲያን ጋር በኋላ የተመሳሰለ ካስደፈር ከነሱ ነው አሉ ስጋውን ብታስፈልግና ተጠገነ ይባላል ምን እንደማለት መሰሪያም እኮ ወንዶች እንዳትቀርበ ጸጉራችንን አባያጨማን እንቆራ ጅብሪል ለማን ስለና አልተከለከልን ለማን ስትል ተከልክለን አላህ ስትል የሆነ ወጣ ይሄን ንጽህና ይላሰርከ የሚገባው ለማገባው ወንድ ያላህ በፐርም በመናዳር በፊት አስተንተነኩት ከላይ ያለውን ደግሞ ፈረዘው ዛሬም በመሰለ ከሴቶቻችን አንተ ለየጸጉርን ታበላልጣለህ ሲባልሰን አያበላልጥ ጨንድባቸው ሊቀነደቡ ታች ያለው በዚህ ጄልና በፐር አስተኝቸው ሴት ልጅ ከላይ ያለው ፈርጀው ቢል ንቃመት የሚመስል ነገር ከመንገር ነው መመሳሰል የፈለጉ ሴቶች አላህ ከሚታዘዙ እኩል አድርገው ከሚቆረጡ ወይስ ሰው ምናምን እነዛ አበላልጠው ከሚቆረጡ ከመንገር ነው መመሳሰል ይፈሉ ከነዛ ጋር ስለዚህ ከመንገር መመሳሰል እንደምንቀልጥ ራሱ መላቅ ስለማይችል ባለባበስ ነው ስትል ባንያሸራቻል አዲስ ካሄዳችን እኛ ሙሉ ሃይማኖት ያለን ሰዎች ነን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ረግመው የለ ምን ቅንድብ የምትቀነድበዋ ሴትዮና ቅንድቧን የምታስቀነድበዋ ሴትዮ ተብሎ እነሱ ምን አሉ? እኔ ቅንድቤን አልተቀነደብኩም አሉ። እሺ ምንድነው ያደረግሽው ቅንድብሽ ጋር ሲባል ጠይም ከሆንኩ ጠይም ሂና ይቀናበርልኛል አለች። ቀይ ከሆንኩ ቀይ ሂና ይዘጋጅልኝና አስተኝተው ለ40 ደቂቃ ምናምን ይስሉኛል። በምን ያችን ፓርት ትርፍ ጸጉር ያላትን ድብን አድርገው ያሰምሩና ፕላስተር ነጩ ፕላስተር ይለጠፍበታል። እሱ ሳይደርቅ ብልጠው ወደ ነበረበት ይመለሳል አሉ። እሺ አንተ የተቀነደቡ ምን አንቺ አላህን አትፈሪም እንዴ? ቅንድብሽን ትቀንድቢያለሽ ወይስ ኡስታዝ ተቀንድቤ እኮ አይደለም። እሺ ምን አድርገሽ ነው? ሜሽ ተሰርቼ አመሳስየው ነው። ከማን ጋር ነው በመሳሰል የፈለገችው? አላህን ከሚያምፁ ከተረገሙት ሴቶች ጋር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? መን ተሸበሀ ቢቀውም فهو منهم ከሰዎች ጋር ከተረገሙ ከካህዲያን ጋር የተመሳሰለ ሰው ከነሱ ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ምን እንደማለት መሰላችሁ? ወንዶች ጸጉራችንን አበላልጠን እንዳንቆረጥ ተከልክለናል አልተከለከልን? ተከልክለናል። የሆነ ወጣት መጥቶ ይሄንን በጄል ጎንና ጎኑን ድብን አድርጎ በፐርም በምን አድርጎ አስተኛው። ከላይ ያለውን ደግሞ ፈረዘው፣ ፓንክ መሰለለት። አንተ ለምን ጸጉርን ታበላልጣለህ ሲባል አያበላልጭ አይደለም ከታች ያለውን በጄልና በፐርም አስተኝቸው ከላይ ያለውን ፈርጀው ነው ቢል እንቀበለዋለን? ከማን ጋር ነው መመሳሰል የፈለገው? አላህን ከሚታዘዙ እኩል አድርገው ከሚቆረጡ ወይስ እነዛ አበላልጠው ከሚቆረጡ ከማን ጋር ነው መመሳሰል የፈለገው? ከነዛ ጋር። ስለዚህ ከማን ጋር መመሳሰል እንደምንፈልግ ራሱ እንወቅ። ባለባበሳችን፣ ባነጋገራችን፣ ባካሄዳችን እኛ ሙሉ ሃይማኖት ያለን ሰዎች ነን።